አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? በህልማችሁ ማለት ነው ከጉዞ ስንመለስ ወደ ሀገር ቤት ስንመለስ ትሉኛላችሁ። የአብዛኞቻችሁ ጥያቄ ነው እና በትንሽ አፈታቱ ላይ ወሰብሰብ ያለ ነው። እስከ መጨረሻው ግን በትዕግስት ብትከታተሉ ፍቹን ታገኛላችሁ ማለት ነው። ከእናንተ ከጉዞ ስትመለሱ ወደ ሀገራችሁም ሊሆን ይችላል፣ ተጓዥም ሆናችሁ ሳትጓዙም ሊሆን ይችላል። ብቻ በህልማችሁ ከሆነ ከጉዞ ወደ ሀገር ቤት ስትመለሱ፣ ከሆነ ሀገር ወደ ሆነ ሀገር ስትመለሱ፣ ብቻ ከምትጓዙበት ቦታ ስትመለሱ ካለማችሁ ፍቺውን እናያለን ማለት ነው። የአብዛኞቻችሁ ጥያቄ ስለሆነ እስኪ በእርጋታና በትዕግስት ተከታተሉት ማለት ነው። አንድ ወንድ በህልሙ ከጉዞው ሲመለስ ካየ ግቡን አሳክቷል፣ መድረሻውን አግኝቷል፣ የገባበትን ግዴታ እንደተወጣ፣ የተሰጠውን ኃላፊነት እንዳሟላ፣ የሚያስጨንቀውን እገዳ እንደተወጣ ወይም ደግሞ የሚያስጨንቀውን ነገር በሙላ ነፃ ከሚያስጨንቀው ነገር ሁሉ ነፃ እንደወጣ ይገልጻል ማለት ነው። ከጉዞ መመለስ ጽናትን፣ መረጋጋትን፣ ፍላጎትን ያመላክታል። በተለይ ደግሞ የማያቋርጥ እንቅስቃሴን የሆነ በጣም ውክብክብ ያለ እንቅስቃሴ ካለ ያን ነገር እንዳበቃ፣ አዳዲስ ፕሮጀክቶችን ማሰብ፣ የማይንቀሳቀስ ወይም የማይለዋወጥን ቋሚ ስራን ማቀድን ያመላክታል ማለት ነው። ከጉዞ አንድ ወንድ ሲመለስ ከተመለከተ። እሺ ሌላኛው ህልም ፈቺው ደግሞ ምን ብሏል? ከጉዞ ስትመለሱ ማለም ወይም አንድ ወንድ ከጉዞ ሲመለስ ካለመ ንስሐ መግባትን፣ ከኃጢአት መጽዳትን፣ የጠፋውን ተስፋዎች ማለት ብዙ ተስፋ አድርጎ ያ ተስፋ መፈጸም ያልቻለውን እንደማለት ነው። የጠፋውን ተስፋዎች እንደገና መጀመርን፣ መውደድን፣ የሚመጣውን አደጋ ከሚመጣው አደጋ ማምለጥን፣ ወደ ብሩህና ግልጽ የሆነ ብሩህ የሆነ ወደፊት መመልከትን፣ ጥሩ ጥሩ ሀሳቦችን ማሰብን ያሳያል ብሎ ፈተውታል። እንዲሁም ደግሞ ከጉዞ መመለስ የህይወት አስፈላጊነትን፣ ፍላጎቶችን ማሟላትን፣ ዕዳ መክፈልን፣ ግዴታዎችን መወጣትን፣ መጥፎ ነገሮችን ጉዳትን ማሸነፍን ይገልጻል። በሌላ በኩል ከጉዞ መመለስ ሌላኛው አፈታት ደግሞ ለረጅም ጊዜ ሲጠበቅ የነበረ የዘገየ ነገር እንደገና ሲመለስ ወይም ደግሞ ባለራዕዩ የእውነትም ተጓዥ ከነበረና በህልሙ የተጓዘ ከነበረ የሆነ ሀገር ተሰዳችሁ ከነበረና በህልማችሁ ውስጥ ወደ ሀገር ስትመለሱ ከተመለከተ ወይም ይሄ ወንድ ህልም አላሚ የእውነት ስደት ላይ ነው ያለው። በህልሙ ግን ከጉዞ ሲመለስ ከተመለከተ ይሄ ፍቺ ምንድነው? የእውነትም ሊመለስ እንደሆነ ለመመለስ ሀሳብ እንዳለው ይገልጻል ማለት ነው። ከጉዞ ወደ ቤተሰቡና ወደ ቤተሰቦቻችሁ ስትመለሱ ስትቀላቀሉ በህልም ማየት በዚህ በዱንያም ሆነ በዛኛው ዓለም መልካም ነገርን ማግኘት፣ ኑሯችሁም እንደሚሰፋ፣ ኃይልም እንደሚኖራችሁ፣ ከጭንቀትም እንደምትገላገሉ ይገልጻል ማለት ነው። በአጠቃላይ ይሄ ከጉዞ መመለስ ማለም የቅርብ እፎይታ፣ በጉጉት የምትጠብቁትን ምኞት መፈጸም፣ ብዙ ተስፋ ያደረጋችሁበት ነገር እውን መሆን፣ የእውነታዎች መገለጥ፣ በቃ ብዙ የተደበቀባችሁ ነገር ከነበረ አሁን እውነታዎች እየተገለጸላችሁ መምጣት፣ የአደጋዎች መጥፋት፣ የብዙ ስኬቶችና ድሎች ባለቤት መሆንን ያመላክታል። ይሄ ለአንድ ወንድ ማለት ነው። አሁን ደግሞ ትዳር የሌላት ሴት ነጠላ ማለት ትዳር ያላገባች ሴት ደግሞ ከጉዞ ስትመለስ፣ ወንድሟ ሲመለስ፣ ሌላ ሰው ሲመለስ አልማ ከሆነ የሚሰጠውን ፍቺ እንመልከት። በህልም ውስጥ ስትጓዝ ወይም ደግሞ ወደ ትውልድ ሀገሯ ስትመለስ ማለም እንቅስቃሴዎችንና ወደ አዲስ ቤትና ወደ ሌላ ህይወት መሄድንም ያመላክታል። በሚቀጥሉት ቀናት ለሁሉም ለውጦች መዘጋጀትን አስፈላጊ መሆኑን ይገልጽላታል ማለት ነው። በህልሟ ወደ ትውልድ ሀገሯ ወደ ሆነ ሀገር ስትመለስ ከጉዞ ብቻ እየተመለሰች እንደሆነ ካለመች ምናልባት አዲስ ቤት ልትቀይር ትችላለች። ወደ ሌላ ቦታ ልትጓዝ፣ ሌላ ሰፈር ልትሄድ ትችላለች። ብቻ ለውጦች እንደሚጠብቋት የሚናገር ፍቺ ነው ማለት ነው። ከጉዞ መመለስን በተመለከተ አሁንም ሌላኛው አፈታት ከነፍስ ጋር መታገልን፣ የለመዱትን መጥፎ ልማዶች መተውን፣ ስለ ዓለማዊ ስለዚህ አይነት ስለ ዱንያ ወይም ስለ ዓለማዊ ሁኔታ በጥንቃቄ ማሰብን፣ ወደ ቀድሞ ህይወት መመለስንና ብዙ የተሳሳቱ እምነቶችን መተውን ያመላክታል ማለት ነው።
ይህ ራዕይ ከጉዞ የመመለስ ራዕይ ላላገባች ሴት ሌላኛው አፈታት ድንገተኛ ለውጦች፣ የአስተሳሰብ የአካልና አዳዲስ ዘዴዎችን፣ አዳዲስ የኑሮ ዘይቤ መቀየር፣ ጥልቅ እይታ፣ እውነትን ማወቅ፣ ብዙ ነገሮች ላይ መመራመርን፣ የሆነ ነገር መገለጽን፣ የሆነ በቃ እውነተኛ ነገር ሲገለጽላችሁ አንዳንዴ እዚህ ጋር ለእኔ ራሱ በግሌ ላብራራላችሁ የምፈልገው ምንድን እያለ እንደሆነ ማብራራላችሁ ይቅርታ። ከጉዞ ስትመለሱ በህልም አለማችሁ ማለት ያላገባች ሴት አንዳንዴ ቢሆነ ጭብርብር ባለ ህይወት ውስጥ እየኖርን ከጊዜ በኋላ ግን ህይወት እየገባን አኗኗራችን እየቀየርን ነገሮቹን እያስተዋልን በቃ እየበሰልን ስንሄድ እንደማለት ነው። ብዙ ነገሮችን በጥንቃቄ ማስተዋል ስንጀምር አሁን አንዳንዴ ይህ ዓለም የዚህ ዓለም ህይወት ራሱ ሳይገባን ዝም ብሎ በዘፈቀደ እንኖር ከነበረ እና የሆነ ጊዜ ላይ ግን ስለዚህ ዓለም እየተረዳን ስለ ህይወት እየተረዳን ልክ እንደዛ ለማለት ፈልጎ ነው። ብዙ እየበሰላችሁ እንደሆነ ማለት ነው ከጉዞ ስትመለሱ ካለማችሁ እና በህይወታችሁ ደግሞ ድንገተኛ ለውጦች በአይምሯችሁ፣ በአስተሳሰባችሁ፣ በኑሯችሁ ድንገተኛ ለውጥ እያደረጋችሁ እንደሆነም ይገልጻል ማለት ነው። በሌላ በኩል ደግሞ ከፍቅረኛችሁ ልትለያዩ ወይም ደግሞ ቀደም ሲል ስትሰሩት የነበረውን ፕሮጀክት ወይም ስራ ልታቆሙ እና ነፃ ለመውጣት ማሰባችሁን የተወሰኑ መብቶቻችሁን መተውና የድሮ ግንኙነቶችን መቋረጥን አመላካሽ ሊሆን ይችላል ይላል። እዚህ ጋር ምንድን ነው? ከጉዞ ስትመለሽ ያላገባሽ ሴት ልጅ ከጉዞ መልስ ከማንኛውም ሀገር ስትመለሽ ወደ ሀገርሽ ወደ ሆነ ቦታ ስትመለሽ ካለምሽ ምናልባት ማለት ነው ፍቅረኛሽ ብዙ ነገሮችን ማግኘት ትፈልጋለሽ። ለምሳሌ የሆነ ስራ መስራት ትፈልጋለሽ። ግን ያ ስራ ደግሞ ግዴታ ከፍቅረኛሽ የሚያለያይ ከሆነ ያንን ጥሩ ነገር ለማግኘት ስትይ ከሱ ጋር ተለያይተሽ ስራውን መስራት ወይም ደግሞ ከፍቅረኛሽ የሚለያይ ስራ ካጋጠመሽ እና ያንን ስራ ትተሽ ደግሞ ወደ ፍቅረኛሽ ብቻ እዚህ ጋር ማለት የተፈለገው ምንድን ነው? ጥሩ ነገር ለማግኘት ብላችሁ አንዳንድ ነገሮችን እንደምትተው ነው የሚገልጸው ማለት ነው። የአንዳንድ ነገሮችን የድሮ ግንኙነቶችን የድሮ ስራዎችን ትታችሁ በዛ ትክ ደግሞ ሌላ ተጨማሪ መልካምን ነገር ለማግኘት እንደምትጥሩ ምናልባት የድሮ ፍቅረኛ የድሮን ስራ ትታችሁ ነፃ መውጣት። አንዳንዴ የሆነ ፍቅረኛ ይዛችሁ በቃ አስጨንቆ 5 ዓመት 6 ዓመት በፍቅር የማትጋቡ ከሆነ እንዲህ ነገር ከሱ ጋር ግልግል ብላችሁ ነፃ መውጣትን ወይም የሆነ ስራ አድክሟችሁ አልፍቷችሁ ምንም አይነት ለውጥ የሌለው ህይወታችሁ ላይ ምንም አይነት ጠብ የማይል ከሆነ ያንን ስራ አቁማችሁ ነፃ መውጣትን እንደዛም ሊገልጽ ይችላል ማለት ነው። ፍቺው ላይ ትንሽ ወሰብሰብ ስላደረጉት ነው ማብራራላችሁ። እሺ አሁን ያላገባች ሴት በህልሟ እጮኛዋ ወይም የሆነ የምታውቀው ሰው ከሆነ ሀገር ሲመለስ ካለመች ደግሞ ፍቺውን እንየው። እጮኛዋ ከጉዞ ሲመለስ ካየች ያላገባች ልጅ ይሄ ፍቺ ጥሩ ዜናን መስማት፣ አስደሳች አጋጣሚዎችን፣ በአኗኗሯ ላይ አዎንታዊ ለውጦች፣ ህይወቷ በጥሩ ይለወጣል ማለት ነው። በዙሪያ ያሉትን ሁሉንም አሉታዊ ነገሮች፣ መጥፎ ነገሮች በሙላ ማስወገድና ለትልቅ ነገር መዘጋጀቷን ያሳያል። ፍቅረኛዋ ሲመለስ በህልሟ ከሆነ ሀገር ሲመለስ ከተመለከተች ማለት ነው። አሁንም ይሄ ህልም ማለት ነው የቅርብ እፎይታን፣ የተትረፈረፈ ሲሳይን፣ ፈጣሪ ሰፊ ሲሳይን እንደሚለግሳት፣ ሁሉንም መሰናክሎች ከመንገዷ እንደምታስወግድ፣ ነፍሷን በልቧ መመለስ፣ በቃ ወደ ልቧ መረጋጋትም ማለት ነው እና የደስታ ስሜቷን ያመላክታል። ፍቅረኛ ሲመለስ ካለመች ማለት ነው። ነገር ግን ይሄ ፍቅረኛ በህልሟ አዝኖ ከሆነ የተመለሰው እሷ ናት እኮ አላሚዋ። ፍቅረኛ አንገቱን ደፍቶ አዝኖ ከጉዞ ሲመለስ ከተመለከተች ይሄ ፍቺ ደግሞ እሷ ግቧን እንዳላሳካች መጥፋቷን ምንም አይነት መጥፋት ማለት በቃ አላማዋን ግቧን ማሳካት አለመቻል ወይም ደግሞ ማገናዘብ አለመቻል ውዥብርብርብር ያለ ህይወት ውስጥ እየኖረች እንደሆነ ማለት ነው መጥፋት ማለት እና የምትፈልገውን ነገር ማድረግ አለመቻል፣ ሁኔታዎቿ መጥፎ ነገር ላይ እንደሚሆኑ፣ ክስተቶችን እንደገና እንድታጠንና ነገሮች እንድታስተካክል ይገፋፋታል ይሄ ህልም ማለት ነው። ፍቅረኛዋ አዝኖ ተክዞ ከተመለሰ ህይወቷ ላይ ምንም ነገሮች አልተሳኩላትም ማለት ነው። ሌላው አጎቷ በህልሟ ከሄደበት ሀገር ሲመለስ ወይም ከጉዞ ሲመለስ ያላገባች ሴት ከተመለሰች ፍቹን ደግሞ
የተጓዘው አጎቷ ከተጓዘበት ሀገር ሲመለስ በህልም ማለም። ይሄ ፍቺ በቅርብ ጊዜ ውስጥ የሽርክና ስራ የጋራ ስራ መኖርን ወይም ደግሞ በቁም ነገር እያሰባችሁት ያለውን ፕሮጀክት ትልቅ ፕሮጀክት በቁም ነገር እያሰበች እንደሆነ እዚህ ፕሮጀክት ላይ ደግሞ ወይም እዚህ ስራ ላይ ደግሞ አጎቷ እንደሚሳተፍ ወይም አጎቷ ሊያሳካላት እንደሚችል የሚናገር ህልም ነው። አጎቷ ከሆነ አገር ሲመለስ ካለመች ያላገባች ሴት አሁንም ከዚሁ ህልም አልወጣንም። አጎቷ ሲመለስ ማለም ምናልባት ጋብቻን፣ የምስራች መስማትን፣ ለረጅም ጊዜ ስትጠብቅ የነበረውን ምኞታ ማሟላትን እንዲሁም ደግሞ የሚያስጨንቃት ጭንቀቶች በሙላ ከህይወቷ መጥፋታቸውንም ይገልጻል ማለት ነው። በእውነቱ አጎት አሜሪካ፣ አውሮፓ የሆነ ሀገር ተጉዞ ከሆነ አንዳንድ ጊዜ በህልማችን ምንም ያልተሰደደውን ኢትዮጵያ ውስጥ የሚኖርን ዘመዶቻችን ተጉዞ ሲመለሱ ልናለም እንችላለን። አንዳንዴ ደግሞ የእውነትም የተጓዘ ሰው ሲመለስ ከታለመም እሱንም ሊያመላክት ይችላል። አሁን እዚህ ጋር ምንድነው አጎቷ በእውነት ከኢትዮጵያ ውጭ ከሆነ ወደ ትውልድ ሀገሩ ሲመለስ ከተመለከተች ይህ የሚያሳየው አጎቷ የእውነትን በቅርቡ እንደሚመለስ እና እሷም ደግሞ ለአጎቷ ካላት ፍቅር የተነሳ የሚመለስበትን ጊዜ በጉጉት እየጠበቀች እንደነበረ ሊያመላክት ይችላል። ግን ሰውየው በትክክልም ይመለሳል ማለት ነው። በእውነቱ የተጓዘ ሰው ከሆነና ወደ ሀገር ሲመለስ ካየ የመመለስ ፍላጎትን ይገልጻል ማለት ነው። ወደ ሀገር የመመለስ ሌላው አሁንም ላላገባች ሴት ወንድሟ ከሆነ ሀገር ሲመለስ ካለመች ይህ ራዕይ አስደናቂ ዜናን መስማትን፣ በህይወቷ ተስፋ ላይ ትልቅ ለውጥ መከሰቱን፣ የጠፋ የረሳችው ነገር እንደገና እንደሚመለስ፣ ከትልቅ ጭንቀት በኋላ ደስታ እንደሚመጣ ወይም ከትልቅ ጭንቀት መዳንን ይገልጻል። ወንድሟ ከሆነ ሀገር ሲመለስ ያላገባች ሴት ካለመች አሁንም ከዛው ሳንወጣ ወንድሟ በድንገት ከሆነው ከተጓዘበት ሀገር ሲመለስ ካለመች እሷ አላሚዋ ዝግጁ ያልነበረችበትን የአደጋ ጊዜ ክስተቶችን ወይም ደግሞ ሳትጠብቀው መጥፎ ዜና መስማትን፣ ጥሩ ያልሆነ ወሬ መስማትን ሊያመላክት ይችላል። ወንድሟ በድንገት በህልሟ ሲመለስ ከተመለከተች ማለት ነው። አትደጋግሚው ማለታቸው አይቀርም። እኔ ግን ያስረዳሁ እየመሰለኝ ነው የምደጋግመው። እሺ፣ በአጠቃላይ ራዕዩ ጥሩ ምልክት ነው። የተትረፈረፈ ሲሳይ፣ በረከት፣ እርዳታ ማግኘት፣ ድጋፍ ማግኘት፣ ከጭንቀት በኋላ እፎይታን ማግኘት። ይሄ ምንድን ነው? ወንድማችሁ ዝም ብሎ ከተሄደበት ሀገር ሲመለስ ካለማችሁ ይሄንን ፍቺ ይሰጣል ማለት ነው። ቀጥለን እሺ፣ ሌላው ደግሞ ያላገባች ሴት በአውሮፕላን ስትመለስ እንግዲህ አውሮፕላን ላይ ገብታ ከአውሮፕላን እየተመለሰች እንደሆነ በህልሟ ካየች ደግሞ ምንድን ነው በአውሮፕላን እየተጓዘች ስትመለስ ወደ ሀገር ቤት ካየች የተፈለገው ግብ ላይ መድረሷን፣ ችሎቷን፣ ፍጥነቷን፣ የተሰጣትን ተግባር በሙላ መፈጸሟን፣ እድገቷን የሚያደናቅፉ ማንኛውም ችግሮች በሙላ እንቅፋቶች ማሸነፍ መቻሏን ይገልጻል ማለት ነው። እንግዲህ በአውሮፕላን ወደ ትውልድ ሀገሯ እየተመለሰች እንደሆነ ያላገባች ሴት በህልም ከተመለከተች ማለት ነው። አሁንም ይሄው ህልም በአውሮፕላን መመለስ ማለት ነው። ከመሄዷ በፊት ለምሳሌ ጉዞ አስባ ከሆነና በህልሟ በአውሮፕላን ወደ ትውልድ ሀገሯ ስትመለስ ካለመች ይሄ ፍቺ ምንድን ነው? ወደምትጓዝበት ከመሄዷ በፊት እንድትመረምርና የተወሰነ ህይወት ደረጃውን ስታሳልፍ የበለጠ ጥንቃቄ አንዳንድ ውሳኔዎችን ስታደርግ ጥንቃቄ እንድታደርግ አስተዋይ እንድትሆን ያስጠነቅቃታል ማለት ነው። በአውሮፕላን ስትመለስ ካለመች ብዙ ነገሮች ላይ ዝም ብላ ደርሳ ድርግም ብላ ነገሮችን ያለማስተዋል እንዳትዘፈቅበት ያስጠነቅቃታል ማለት ነው። በአጠቃላይ በአውሮፕላን ወደ ሀገር ስትመለስ ያላገባች ሴት ማየት በህይወቷ ውስጥ የሚታየውን መጠነ ሰፊ ለውጦች እና ጥሩ ለውጦች ወደ ህይወቷ እየመጡ እንደሆነና የዛን ውጤት ደግሞ እያጨደች ወይም የስራዋን ውጤት እያጨደች እያገኘች እንደሆነ ብዙ መልካም ምኞቶቿ እየተፈጸሙላት እንደሆነ ግቦቿን እያሳካች እንደሆነ ይገልጻል ማለት ነው። አሁን ደግሞ ለባለትዳር ሴት እስቲ ልመልከት። እሺ፣ ትዳር የያዘች ሴት ባለትዳር ሴት በእውነታው ባለትዳር የሆነች ሴት በህልሟ ከጉዞ ስትመለስ ማለም ይሄ እፎይታ እንደምታገኝ አደጋ ከህይወቷ እንደሚጠፋ የማትችለውን ወይም ደግሞ ያልቻለችውን ነገር እንደገና ማድረግ መቻል ከችግሮች ከክፉ ከደጉ መገላገል ድልን መቀዳጀት ስኬትን መፈጸም ዓላማዋን በእርግጠኝነት ማሳካትን ያሳያል። ከጉዞ መመለስ ሌላው ፍቺ ለባለትዳር ሴት በእሷና በባሏ መካከል ያለውን
ልዩነት ማለት ይሄ ጸብ ምናምን ችግሮች ማብቃት፣ ህይወቷን የሚቆጣጠሩትን ችግሮች ማስወገድ፣ እንደገና እንደ አዲስ መጀመር፣ ለማንኛውም ችግሮቿ በሙላ መፍትሄ ማግኘት፣ ጥሩ ጥሩ ነገሮችን ማሰብንም ያሳያል። በሌላ በኩል ይህንኛው ፍቺ ራሱን ምንድነው መተውንም ያለፈውን ድክመት፣ ችግር፣ መጥፎ መጥፎ ሀሳቦች፣ መጥፎ ባህሪን፣ መጥፎ ነገርን በሙላ መተውንም ያመላክታል። ወደ ትውልድ ሀገር ለባለትዳር ሴት ስትመለስ ካለመች ማለት ነው። ሌላው ከጉዞ ስትመለስ ማለም ግቧን እንዳሳካች፣ ሁኔቷ የተረጋጋ እንደሆነ፣ ጭንቀቷ፣ ሀዘኗ በሙላ እንደተወገደ፣ ህይወቷን እንደ አዲስ እያደሰች እና ከእንቅፋቶች እየራቀች ወይም እንቅፋቶቿን እንዳስወገደች ይገልጻል ማለት ነው ለባለትዳር ሴት። እቹ ባለትዳር ሴት ደግሞ የሆነ ሰው ከሄደበት ሲመለስ ማለም፣ ለምሳሌ ባሏ ወይ ዘመዷ ከሄደበት አገር ሲመለስ ማለም ደግሞ ፍቺውን እንመልከት። ባሏ ከሆነ ያለመችው ከሆነ ሀገር ሲመለስ ይሄ ታላቅ ደስታን፣ እፎይታን ያሳያል። ህሊናዋን የሚገዛውን ከባድ ጉዳይ መጨረሻውን እንግዲህ የሆነ የምታስበው ጉዳይ ከነበረ በህይወቷ እፈጽማለሁ፣ አሳካለሁ ብላ ያ ጉዳይ መፈጸሙን፣ ለረጅም ጊዜ ስትጠብቀው የነበረውን ማንኛውም ዜና አክባር ወይም ዜና መስማትን በቃ ለረጅም ጊዜ ይሄ ነገር በተሳካ እያለ ስጠብቅ የነበረው ነገር እንደሚሳካም ይገልጻል ማለት ነው። ይኸው ራእይ ተመልሶ ባሏ ከጉዞ ሲመለስ ማየት ሌላኛው አፈታት በረከትን፣ የተወደደ ምኞትን ማግኘትን፣ ህይወቷን የሚያሰጋ አደጋ ማምለጥን፣ መፍትሄ ልታገኝላት የከበዳትን ችግር ማስወገድን፣ ስትሰራው ከነበረው ኃጢአት መመለስን፣ ንስሐ መግባትን ይገልጻል። ነገር ግን የተመለሰው ሰው የማታውቀው ሰው ከሆነ ደግሞ ከባለቤቷ ጋር የነበራትን ግንኙነት ፍጥነት የሚያድስና ሁሉንም ወገኖች የሚያረካ ተስማሚ መፍትሄዎች ላይ መድረስን ያመለክታል። የማታውቀው ሰው ከሆነ ከጉዞ ሲመለስ የነበረ እንግዲህ ባሏና እሷ በችግሮች ወይም በጸቦች እያሳለፉ ከነበሩ በእውነታው እንዲህ አይነት ህልም ካለመች በእሷም በሱም በኩል የሆነ መፍትሄ ተገኝቶ ነገሮች በሙላ ሰላም እንደሚሆኑ ያመላክታል። ደግሞ ለነፍሰ ጡር ሴት እንፍታ። እሺ ነፍሰ ጡር ሴት ከጉዞ ስትመለስ ማለም ተመሳሳይ ነው። መጽናናትን፣ መረጋጋትን፣ ጽናትን ይላል። ከተደበላለቀ ህይወት በኋላ የሁኔታዎቿ መረጋጋትን፣ በህይወቷ ሂደት ላይ ከነበሩት ጭንቀቶችና ሀዘኖች መዳንን ያመላክታል። እንዲሁም የነፍሰ ጡር ሴት ከጉዞ ስትመለስ ማየት የምትፈልገውን ነገር ግብ ላይ ለማድረስ የሚከለክላትን ማንኛውም መሰናክል ማሸነፏን፣ ደህንነት መድረስን፣ ጥሩ ስሜት መሰማትን፣ እንዲሁም ደግሞ ችግሮችን ማሸነፍ፣ መጥፎ ነገሮችን ከህይወቷ ማስወገድ ነው። ሌላው አንድ ሰው ሌላ ሰው ከጉዞ ሲመለስ ካየች ደግሞ ይቺ ነፍሰ ጡር ሴት ይሄ ፍቺ ፍላጎቷን ማሟላት፣ መጨረሻውን ማሳመር፣ የሆነ ነገር ላይ ፍጻሜው ላይ መድረስን፣ እንደገና ደግሞ ለመውለድ መዘጋጀትን እና አወላለዷ ቀላል እንደሆነም ይገልጻል ማለት ነው። ከጉዞ መመለስ ማለት መፍትሄ ያልነበረውን ሙግት፣ ለምሳሌ የፍርድ ቤት ሙግት ወይም አንዳንድ ሙግት ከነበረ በህይወታችሁ ያ ሙግት ችግር ማብቃቱን፣ ሲያዩት የነበረውን ጥፋትና አደጋ በሙላ ከህይወታችሁ መወገድን ለነፍሰ ጡር ሴት ይገልጻል ማለት ነው። የተፈታች ሴት አለ አላቀረብኩትም፣ ምክንያቱም ከባለትዳር ጋር ተመሳሳይ ስለሆነ የባለትዳሩ ለተፈታችም ይሆናል ማለት ነው። ለወንድ ደግሞ ያው መግቢያ ላይ አንድ ሰው እያልኩ ፈትቼዋለሁ። እንግዲህ ከጉዞ መመለስ ማለት ብዙውን ጊዜ ከሆነ ችግር ከሆነ ነገር መዳንን እና ከሆነ ነገር ማምለጥን፣ መዳንን፣ መረጋጋትን፣ አዳዲስ ለውጦችን ይሄን ነው የሚገልጸው ማለት ነው። ረጋ ብላችሁ ከተከታተላችሁት ይገባችኋል። ፍቹን ታገኛላችሁ ብዬ ተስፋ አደርጋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ደህና ቆዩ።